የዚክር አዳቦች አዳባችን በጨመረ ቁጥር ከዚክር ብዙ እንጠቀማለን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ እንግዲህ ከዚህ በፊት በነበረው ክፍል ላይ የዚክር አዳቦችን እንተዋወሳለን ብለን ነበር። እንግዲህ እንዳጠቃላይ ከዚክር የተፈለገው አላህን መፍራት፣ የምናወሳውን አላህን መፍራት እንዲሁም ደግሞ ዱንያዊ ነገሮችን ከቀልባችን አስወጥተን የሐቂቃ የዚክርን ኑር ማግኘት ነው። ያ የዚክር ኑር ደግሞ ምንድነው? ወደ አላህ መናፈቅ ነው፣ ወደ አኺራ ማዘንበል ነው። ታዲያ ዚክር የአላህ ትልቁ ስጦታችን ነው። ቀለል ያለ የሆነ ነገር ግን ቀላል ነው ሲባል ሸርጦች የሉትም፣ የምንጠብቃቸው አዳቦች የሉትም ማለት አይደለም። አላህ ሱብሓነሁ ወተዓላ በሐዲስ አልቁድስ አነ ጀሊሱ መን ዘከረኒ ይላል። እኔ የሚያወሳኝ ሰው የዛኪር አቀማማጩ ነኝ እሱ። ስለዚህ ከአላህ ሱብሓነሁ ወተዓላ ጋር የሆነ ሰው ደግሞ እንግዲህ በቀልብ ማለት ነው አዳቦችን መጠበቅ ይኖርበታል። ታላቅነቱን ማስተዋል ይኖርበታል። እነዚህ አዳቦች ከዚክር እንድንጠቀም ፍሬውን እንድናገኝ የሚያደርጉን ስለሆኑ በቻልነው አቅም መጠበቅ ይኖርብናል። ስለዚህ የዚክር አጠቃላይ ተመሩ ፍሬው ምንድነው? ሐለት ተቅዋ ወልሑዱር መዐላህ ነው ይላሉ ኢማም ሻዕራኒ። አላህን መፍራትና አላህ እያየን መሆኑን እኛም ደግሞ አላህን እንደምናየው ሆነን መቃመል ኢሕሳን የሚባለውን ኢንሻአላህ በሌላ የምንተዋወሰው ነው። ይሄ ያንን ሐለት ያንን ሁኔታ መድረስ ነው ከዚክር የተፈለገው። እዛ ደረጃ ደግሞ የደረሱ ትልልቅ ዛኪሮች፣ ሷሊሖች፣ አውሊያዎች በብዙ ሙጃሃዳ ትግል እነዚህን አዳቦች አጥብቆ በመያዝ ነው። እነዚህ አዳቦች 20 የሚሆኑ ናቸው። 5ቱ ከዚክር በፊት የምንጠብቃቸው፣ ከዛ 12ቱ በዚክር ወቅት የምንጠብቃቸው፣ ከዛም በኋላ ዚክሩን ከጨረስን በኋላ 3ቱን አዳቦች እንከምላለን ማለት ነው። ፈአወሉሃ አተውበቱ ነሱህ፣ የመጀመሪያው የዚክር አደብ ወንጀልን በመራቅ ንያ በተውበት መግባት ነው። ወንጀሎቻችንን አስታውሰን ኢንሻአላህ ከዚህ በኋላ ይህን ወንጀል አልሰራም። ዚክሩ ራሱ የተውበት ዚክር ቢሆን ይመረጣል ነው የሚሉት፣ እስትግፋር። ለዚህም ነው ብዙ ሳዳቶች አውራዶቻቸው ላይ የሚያስቀድሙት እስትግፋርን የሆነ ማለት ነው። ስለዚህ ከወንጀላችን ንጹህ ሆነን ተጸጽተን እነዛን ደግሞ እንደማንሰራ በውስጣችን ያን አኑረን ነው ዚክሩን መጀመር ያለብን ማለት ነው። ካልሆነ ወንጀሎቻችንን ረስተን ጋፊል ሆነን ዝም ብለን እንዲህ በምላስ እየተሳቀ በጨዋታ የምንለው ዚክር አጅር አይገኝም አይባልም፣ እናገኛለን። ላኪን የዛን ነገር ፍሬውን ማግኘት አንችልም ማለት ነው። በአሁን ዘመን እንደምናየው ብዙ እንዘክራለን በየቦታው በየአጋጣሚዎች፣ ላኪን የነዛን ነገሮች ፍሬ አናገኝም። ለምን? መሻይኾቹ ለዚክር የሰጡትን ክብደት እኛ አልሰጠነውም፣ አቅልለነዋል ነገሩን ማለት ነው። ዚክር የአላህ ትልቁ ስጦታ እንደመሆኑ ከዚክር ከራሱ ልንተአደብ ይገባል፣ አደብ ሊኖረን ይገባል ማለት ነው። ከዚህም ይዘው ነው ዚክርን ቀልባችን በማይሰበሰብበት ቦታዎች ላይ ባንዘክር የተመረጠ ነው የሚሉት። ስለዚህ አላህ ከዚክር በብዙ ከሚያስጠቅማቸው ሰዎች የመጀመሪያው ታኢብ ነው። ከወንጀሉ የተመለሰ ሰው ትንሽም ቢዘክር የዚክሩን ትሩፋት ያገኛል። ወንጀሉ ላይ ሆኖ ደግሞ ብዙም ቢዘክር የዚክርን ኑር ለማግኘት ይቸገራል ማለት ነው። ሁለተኛው አልጉስል አው አልውዱእ ኩለማ አራደ ዚክር፣ መዘከር በፈለግንበት ሰዓት ጧሃራችንን መጠበቅ፣ ውዱእ ማድረግ፣ ንጹህ መሆን፣ ይሄም ወሳኝ የሆነ አዳብ ነው። ዚክርን ስንዘክር ንጹህ ሆነን አላህን ማስታወስ ይኖርብናል ማለት ነው። አላህን ሱብሓነሁ ወተዓላ ቀልባችንን እንዲያጠራልን በዚህ ዚክር ከፈለግን እኛ በመጀመሪያ በቻልነው መልኩ እላያችንንም ጽዱ አድርገን ውዱአችንን አድርገን ነው መዘከር ያለብን። ይህም ዚክርን ከማላቅ የመጣ አዳብ ነው፣ ከነቢዩም ሰለላሁ ዐለይሂ ወሰለም የተገኘ ነው። ሶስተኛው አሱኩን ወስኩት ሊሕሱለ ለሁ ሲድቁ ፊ ዚክር፣ መረጋጋት ነው፣ እርጋታ። ከምንዘክረው ዚክር አስቀድመን ምን እናደርጋለን? ቁጭ እንዳልን እርግት ብለን ውስጣችንን አረጋግተን፣ ይሄ ውስጣችን ላይ የሚጮሁ ነገሮች እኮ አሉ አይደል? የቀን ሐጃዎቻችን ይኖራሉ፣ ያስጨነቁን ነገሮች፣ እነዛን እናወጣለን፣ ለመጥረግ እንሞክራለን። እንዴት ነው እነዚህ ነገሮች ምንጠርገው? አይናችንን ጨፍነን እንቀመጣለን። በውስጣችን አላህ የሚለውን በለፍዝ ሳይሆን እየተናገረን በቃል ሳይሆን
በእሳቤ ደረጃ ቀልባችን ላይ ብቻ ጣድ እናደርገዋለን ለትንሽ ደቂቃ። እነዚህን ከ3 እስከ 7 ደቂቃ በመረጥ ነው ማለት ነው አላህ 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 የሚለውን እንደጋግማለን። ይሄ ስም ኢጥሚኢናን ያመጣልናል ማለት ነው፣ ወደ ቀልባችን እርጋታ። ስለዚህ ከተረጋጋም በኋላ ምንዘክረውን ዚክር እናመጣለን ማለት ነው። አላህ የሚለው ስም ትልልቅ አውሊያዎች እንደነ ሸይኽ ሙሂዲን ኢብኑ ዓረቢ ቀደሰላሁ ሲርሁ እንዳሉት የዚክሮች ሁሉ ቁንጮ ነው። ነገር ግን ሁሉም ሰው በመጀመሪያ ተነስቶ በሱ ዚክር ሱሉክን ሊጀምር ማለት አይችልም። ስለዚህ እንደ መግቢያ ለትንሽ ደቂቃ አላህ የሚለውን ጃሚዕ የሆነውን ኢስሙል አዕዘም የሆነውን ዚክር እንዘክራለን። በምን ንያ ነው? የውስጣችንን ኸዋጢሮች እንዳልነው ለማንጻት ነው። የቀልባችን መስታወት እንዲነጻልን፣ የዚክርን ኑር ተቀባይ የሆነ ቀልብ አላህ እንዲወፍቀን፣ በዛ ንያ ነው የምንዘክረው ይህን ዚክር ማለት ነው። ተግባብተናል። አራተኛው አደብ ተልቂን ለተደረጉ ሰዎች ነው። ማለትም ዚክርን ከሸይኽ ለተቀበሉ፣ ካልሆነ ግን በሌላ የሚቀየር ይሆናል። ምንድነው? አየስተሚደ ሚን ሂመቲ ሸይኺሂ፣ ዚክሩን የተቀበልከው ሸይኽ ከሱ ቀልብ እንደሆነ የዚክር ኢስቲምዳድ የሚፈሰው ወደ አንተ፣ ከቀልቡ ወደ አንተ ቀልብ የትኛውም አይነት መደድ አኽላቅ ሊሆን ይችላል ከሱ እንደሆነ ተግባባን አይደል? በዛ ሸይኽ ትይዩ ቀልብህን ማድረግ ማለት ነው። ነገር ግን አብዛኛው ሰው በአሁን ዘመን ይህንን የሚያገኝ አይደለም፣ ሸይኽ ስለማይገኝ በዚህ ዘመን ማለት ነው። ስለዚህ ይሄ ላዚም የሆነ አደብ አይሆንም ማለት ነው። ስለዚህ ወደ አምስተኛው አደብ እንሸጋገራለን። ይሄም አደብ ምንድነው? ከዚክር የሚገኘው ትሩፋት፣ አንዋር፣ አስራር፣ በረካ፣ ዒልም፣ በዚክር አለ የተባለ ፈዋኢድ ሁሉ ከነቢያችን ሰለላሁ ዐለይሂ ወሰለም ወደ ኡመታቸው የሚስተጋባ እንደሆነ፣ አስሉ ምንጩ የነሱ ቀልብ እንደሆነ በማሰብ እነሱ ሐዲር እንደሆኑ ማሰብ። ይሄ ደግሞ የሚመነጨው ከየት ነው? ያ ዚክር ልክ እሳቸው ሲነግሩን በሐዲሳቸው ከነሱ አንደበት ላይ እንደሰማነው አድርገን ያንን ዚክር መቀበል ማለት ነው። ይሄ ትልቅ የሆነ የዚክር አደብን የዚክርን ጥቅሞች እንድናገኝ የሚረዳን የሆነ ማለት ነው። በቀልባችን የምንጠብቀው አደብ ነው። አሁን ያለንበትን ዘመን ካየን ግን ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ይህንን አደብ የሚጠብቅ የምናገኘው በጣም አላህ የወፈቀው ሰው ነው። ለዚህም ነው ብዙ ዚክሮች ብንዘክርም እኛ ላይ ከዱንያ መራቅ የማይታየው፣ እንደውም በዚክሩ ዱንያን ልንፈልግ እንችላለን። በተቃራኒ እነዚህ አዳቦች ስለሚጎሉን ነው ማለት ነው። አላህ ከነሱ ጋር ያለንን ተዓልቅ ትስስሮች ይጨምርልን፣ መሐባቸውን ይስጠን። የሁሉም ነገር የመተሳሰር መሐባ ሚስጥር ስለሆነ ማለት ነው። እና እስካሁን ስንት አዳቦችን ጠቀስን? 5 ከዚክር በፊት የምንጠብቃቸው አዳቦች። እነዚህን ካሟላን በኋላ ወደ ዚክሩ ስንገባ ደግሞ ከዚክሩ ጋር የምንጠብቃቸውን 12 አዳቦች እንተዋወሳለን። ከ12ቱ አዳቦች የመጀመሪያውን ከተመለከትን አልጁሉስ ዐላ መካኒን ጣሂር፣ ንጹህ የሆነ ቦታ ላይ ለዚክር አመቻችተን መቀመጥ። የሆነ ያገኘነው ቦታ ላይ መቀመጥ የለብንም። ዊርድ ከሆነ ቋሚ ዚክር ከሆነ ያችን ዚክር የምንዘክርበት ቦታ ሊኖረን ይገባል፣ ንጹህ የሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ዒባዳን የሚሰሩበት ሚህራብ ነበራቸው፣ የተነጠለ ቦታ ማለት ነው። ልክ እንደዚሁ መሻይኾቻችንም ካየናቸው ለዒባዳ የተመቸች ቦታ አለቻቸው። እዛ ቦታ ላይ ነው ወዚፋዎቻቸውን የሚያደርጉት ማለት ነው። ለዚክር አንድ ቦታን አድርገን ንጹህ ቦታ የምናመቻች ከሆነ በጣም በብዙ መልኩ የሚያግዘን ነው የሚሆነው። አንደኛ እዛ ቦታ ላይ ስንሆን የለመደብንን ነገር ነው የሚፈልገው፣ ያንን ዚክሩን ማለት ነው። ስለዚህ ልክ እዛች ቦታ ገና ስናያት ዚክር አላህን ማስታወስ ትዝ ይለናል። እንዲሁም ደግሞ አንድ ዚክር የበዛበት ቁርአን በጣም የሚቀራበት ቦታ ለሑዱር ራሱ ይመቻል ነው የሚሉት። እዛ ቦታ ላይ ስንሆን ቀልባችንን ቶሎ እናገኘዋለን። ለዛ ነው ለምሳሌ ሆነ አንዳንድ መስጂዶች ውስጥ ስንገባ ቆርቆሮና ሚስማሩ አይደለም የቀልብ እርጋታን የሚሰጠን። ከዛ በፊት ብዙ ሷሊሖች እዛ ቦታ ላይ ዒባዳን ስለሰሩበት የዛ ሐለት ነው የሚጋባው ወደኛ። ስለዚህ እዛ ስንሄድ እዛ መስጂድ ውስጥ ስንቀመጥ የነዛ ሷሊሖች በረካ ለዚህ ይወፍቀናል። ተግባባን? ስለዚህ እኛም ቦታችንን መርጠን ይሄንን ማድረግ አለብን። ካልሆነ ባገኘነው ቦታ ላይ ከሆነ የምንዘክረው ቆሻሻም ይሁን ሳንመርጥ ደግሞ ለቦታውም ሳናመቻች ንጹህ ሳናደርገው ክብር ሳንሰጥ ከሆነ
ይህም አንድ የዚክርን ፈዋኢዶች እንዳናገኝ የሚያደርገን ነገር ይሆናል። ደግሞም ዓዳ ያደርግብናል፣ ልማድ። አንድ ነገር ተዓዚሙ ሲነሳል መላመድ ይመጣል። ሰው እንኳን የምታከብረው ሰው አሁን ቀርበኸው የሆነ ሰዓት ላይ ሁሌ አንድ ላይ ስለምንሆን የሚል ነገር ቀልብህ ላይ ሲመጣ ምን ይሆናል? ከማክበር የምታገኘው ጥቅም ይነሳና እንዲሁ መላመድ ይመጣል ማለት ነው። ያኔ ተራ ሰው ሆኖ ነው ያለ አንተ የሚታየ። ስለዚህ መጠቀምም አይኖርም ያን ሰዓት ላይ የሁሉም ነገር የመጠቀም ምክንያቱ ሚስጥሩ ምንድነው? ማክበር ላይ ነው። ስለዚህ ለዚክር ተዓዚም ሰጥተን ቦታችንን ማሳመር፣ ቦታው ላይ ሚስክ አድርገን እኛም ደግሞ ተውበን ነው መቅረብ ያለብን ማለት ነው። ኢንሻአላህ የምንቀጥል ይሆናል። ረጅም ስለሚሆንብን ለአሁን በዚህ እንለያያለን። ቻናሉን መቀላቀል አትርሱ። ሼርም እያደረጋችሁ ለወዳጆቻችሁ ሐሳብና አስተያየቶችን ኢንሻአላህ እቀበላለሁኝ፣ ከእናንተ እጠብቃለሁ። ሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።